ሰሞኑን ሰምታችኋል። ጁነዲን ሳዶ አክተር ሆኗል። በኢሳት ላይ አክተር ሆኗል። በቪኦኤ ላይ አክተር ሆኗል። በኦሮሞ ሚዲያ ላይ አክተር ሆኖ እየሰራ ነው ያለው። ጁነዲን ሳዶ እናንተ አታውቁትም። እኔ ኢትዮጵያ ሆኜ በደንብ ነው የማውቀው። በኦሮሞ የኦሮሚያ ክልላዊ መንግስት ፕሬዝዳንት ሆኖም አውቀዋለሁ። በተለያዩ መስሪያ ቤት ለምሳሌ በሲቪል ሰርቪስ ውስጥ ሆኖ ሲሰራ አውቀዋለሁ። በዛ መሰረትም አውቀዋለሁ። ባይገርማችሁ ለምንድነው ግን ድሮ ከዚህ መንግስት ጋር ሲሰሩ የነበሩ ባለስልጣኖች በጉቦ ይሁን በሙስና ይሁን በተለያየ ምክንያት ሲባረሩ ለምንድነው እንደ ጲላጦስ እጃቸውን ታጥበው እኔ ከደሙ ንጹህ ነኝ ብለው የሚሉበት ምክንያት? ጁነዲን ሳዶ እኮ ዛሬ እጁን መታጠብ ብቻ ሳይሆን እጁንም ወደ ላይ እንደ አክተር አንስቶ ከነዚህ የጁሃር መሐመድ ፎሎወር ነኝ ተከታይ ነኝ ብሎ እኮ ያሳየበት ምክንያት እኮ አለ። ማን ነው ጁነዲን ሳዶ? ዋና ለዚህ ተጠያቂው በኦሮሞ ውስጥ በአሁኑ ሰዓት ላለው ችግር ተጠያቂው ጁነዲን ሳዶ እኮ ነው። እሱ የለኮሰው እሳት፣ እሱ የጎነጎነው እሳት እኮ ነው ዛሬ አሁን የኦሮሞ ልጆች የኦሮሞን ህዝብ እየለበለበ ያለው እኮ። ማስተር ፕላኑን በዋና ቀንደኛነት ሲመራ የነበረው ማን ነው? ጁነዲን ሳዶ እኮ ነው። ማስተር ፕላኑን ለማስፈጸም እኮ እንደውም ለመለስ ምንድነው የሚለው? ከመለስ በላይ እንደውም መመሪያና ትእዛዝ እኔ የምሰጠው እያለ እኮ ሲናገር የነበረው በኦሮሚያ ውስጥ እኮ እሱ እኮ ነው። የት ነበረ የኦሮሞ ልጆች የአማራ ልጆች በደኖ ላይ ሲገደሉ ሲጥንተሉ ማን ነበር የዛን ሰዓት ላይ? ታምራት ላይ ነን ካያችሁት ምንድን ነበረ ሶማሌ ክልል ሄዶ ሲናገር የነበረ? እነዚህ አማሮች መጡላችሁ ሊገዟችሁ ነው እንደ ድሮ ሊጨፈጭፋችሁ ነበረ መጥተዋልና ተሲል የነበረ ዛሬ ፓስተር ነኝ ዛሬ ከጀደም ንጹህ ነው ብሎ የሚል አይደለም። ታምራት ላይ ነን ቢሆን ጁነዲን ሳዶ እነዛ ያስገደላችኋቸው ሰዎች ደም ይጣራል። ደም ገና ይጣራል። መተህዚ ጌታ ሆይ ተቀበለኝ ጌታው ያጥፍቻለሁ ብለ እዛ ለተሰበሰቡ ኮሎራዶ ለተሰበሰቡት ጴንጤናውያን ተከታዮች ለነሱ እሪ ብትል የሚሰማህ የለም። በታምራት ላይ ነን ብዙ አማራዎች ተገድለዋል። በጽንፈኛ የጂሃዲስቶች በደኖ ተከተዋል። በታምራት ላይ ነን በዛ ሰዓት ላይ ማን ነበረ? ጁነዲን ሳዶ ነበረ። ጁነዲን ሳዶ እኮ ባለ ሀብት ነው። ዛሬ ጁነዲን ሳዶ ከ5 ዓመት ቆይታ በኋላ ለምን አሁን ሊናገር ፈለገ? ለምን ሊናገር የፈለገበት ምክንያት እኮ አሁን ለምንድነው? ንብረቱን ካጸዳ በኋላ ነው። ንብረቱን ናዝሬት ላይ የተንጣለለ ፎቅ የማን ነው? ጁነዲን ሳዶ። በማገንዘብ ነው የተሰራው። በኦሮሞ ህዝብ ገንዘብ እኮ ነው የተሰራው። በኦሮሞ ገበሬዎች ስም እኮ ነው የተሰራው። የገበሬዎች የመርዘበርከውን ገንዘብ እኮ ነው ናዝሬት ላይ የተንጣለለ ቪላ የሰራው። ቦሌ ላይ የሰራው ቪላ የምታከራየው ነበረው ከየት የመጣ ነው? አዲስ አበባ ውስጥ ስንት ቪላ አለብህ? ስንት ቪላ ቤቶች አሉ? አናቀም እንዴ? ጁነዲን ሳዶ ለምንድን ነው የሚዋሸው? ዊኖ ዛት እኮ እናቃለን። አንተ በወንድም ስም በኦሮሚያ ገበሬዎች የእርሻ መሳሪያ እንዲገዛ ከዩክሬን ከተስማማችሁ በኋላ ወንድምህ የእርሻ መሳሪያ ወጭ ማስመጫ ድርጅት ብሎ ከፍቶ ለኦሮሚያ ገበሬዎች እንዲያስመጣ ተብሎ በ50 ሚሊዮን ከዩክሬን መንግስት የአግሪካልቸር ፋብሪካ መሳሪያ ከተስማማ በኋላ ከዛ በኋላ እንደገና የህንድ ኤጀንቶች በጉቦ ከተመሳጠራችሁ በኋላ ከህንድ እንዲገዛ አድርጋችሁ አምጥተህ ዛሬ ያ መሳሪያ ለኦሮሞ ገበሬዎች እንኳን ከመጣ በኋላ አልተሰራጨም። በስብሶ ነው ያለው። እዛ የኦሮሚያ ክልላዊ መንግስት የእርሻ የእንትን ውስጥ ተሰብስቦ ነው ያለው። እዛ እናቃለን እኮ ያ ምንድነው የተሰራው? በመሃል የተሰራ የተበላ እንትን ገንዘብ that means ዶላሩ የት ነው ያለው? ውጪ ነው የተቀመጠው። እናቃለን እኮ ዛሬ አንተ ቮይስ ኦፍ አሜሪካ ላይ መጥተ ባለፈው የተናገርከው ምንድነው? የማስተር ፕላኑን እንዴት ነው በርሶ ጊዜ ነው የዛን ሰዓት የተዘጋጀው ብላ ስትጠይቀው አይ እኔ አይደለሁም በዛ ሰዓት ተቃውሞ ነበር አለ። ተመልከቱ ምን እንደሚል። የመጀመሪያ ማስተር ፕላኑን አስፈጻሚ የነበረው እኮ እሱ ነው። ግን ማስተር ፕላኑን ተቃውሞ ነበር አለ። ተመልከቱልን። ባይገርማችሁ ወደፊት ኢትዮ ፕሮስፐረስ ያንን እንትን ማን ነው ቪዲዮ አምጥቶ ሰብስቦ አምጥቶ ያሳያቸዋል። ማስተር ፕላኑን ቮት በሚሰጥበት ሰዓት
ጁነዲን ሳዶ ምን ብሎ እንደተናገረ ይሄ ለኦሮሞ ህዝብ ጠቃሚ የሆነ ማስተር ፕላን ነው ከጎረቤት አገሮች ከአዲስ አበባ ጎረቤት አገሮች ማለት ሰንዳፋ ለገዳዲ ቡራዩ ለገጣፎ ደብረዘይት ናዝሬት እነዚህ የመሳሰሉትን ይጠቀማሉ በማለት እንደውም ፑሽ ስታደርግ የነበርከው ማስተር ፕላኑን አንተ ነህ ባንተ ዘመን አይደለም ወይ በኦሮሚያ ክልል ለገጣፎ ለኮንዶሚኒየም ተብሎ ገበሬዎች ሲፈናቀሉ ለገበሬዎቹ በካሪ ሜትር 200 ብር የተሰጠው ባንተ ዘመን አይደለም እንዴ ባንተ ዘመን አይደለም ወይ በጀሞ አካባቢ የነበሩ ገበሬዎችን የኦሮሞ ገበሬዎች ተፈናቅለው በካሪ ሜትር 200 ብር ሰጥተ ያባረርካቸው አንተ አይደለ እንዴ ጁነዲን ሳዶ ባንተ ዘመን እኮ ነው ፉሪ አካባቢ የነበሩ ገበሬዎችን ተፈናቅለው ለኮንዶሚኒየም መስሪያ በካሪ ሜትር 200 ብር ሰጥተ ያባረርካቸው ዛሬ ገበሬዎቹ እኮ እንደሚባለው ከመሬታቸው ያፈናቀልከው መጀመሪያ ዋናው ተጠያቂ አንተ ነህ ዛሬ ገበሬዎቹ ከዛ ከአካባቢው ርቀው ወደ ተራራው አካባቢ ሄደው ሰፍረዋል አይ ነው እኔ ማቃቸውም የኔ ካዝን የሆኑ ገበሬዎችም እዛ አካባቢ የነበራቸው መሬት የተነጠቀው በዛ ጋር ነው ዛሬ ከዛ አካባቢ ርቀው ወደ ተራራው ሰፍረዋል ዛሬ እዛ አካባቢ ብትሄዱ የምታዩት ኮንዶሚኒየም ነው የምታዩት ወደዚህ በአዲስ አበባ ሄዳችሁ በፈጣን መንገድ ለመግባት አዲስ በተሰራው በአይቲ ፓርክ በሚባለው መንገድ ላይ በሱ ብትሄዱ ወደ ናዝሬት ወደ ደብረዘይት ፈጣን መንገድ ለመግባት ስትሄዱ ሌፍት ራይት የምታዩት የሚተሰራው አፓርትመንት ወይም ደግሞ እነዚህ ኮንዶሚኒየም መንገዱ መሬቱ የተሰጠው በዛን ሰዓት ላይ ከገበሬው ላይ ተዘርፎ በጁነዲን ሰዓት ነው በጁነዲን ሳዶ ሰዓት ነው እናቃለን ዛሬ መተህ ኢሳት ላይ ተለፈልፋለህ ስትለፈልፍ እንሰማለን ከደሙ ንጹህ ነኝ ብለህ ዊኖዛት እናቃለን ያቺ መዝብረን የመጣት ገንዘብ ዛሬ ወደ አሜሪካን ካሸሸ በኋላ ልክ እንደ ታምራት ላይኔ ማለት ነው ታምራት ላይኔ ዛሬ ባለ 3 ጋዝ ስቴሽን ሆኗል ኮሎራዶ ላይ አንተም ያቺ አሽሽታት የመጣ እዚህ ያለ ዘመድህ ዊኖዛት እናቃለን እዚህ ያለ ዘመድህ በብር እየተቀበለ በዶላር እየተቀበለ በብር እዛ ያለውን ወንድም ብር እየሰጠ ያሸሻት ገንዘብ አለች እናቃታለን እዚህ ያለ ዘመድ አንተ አይደለም አንድ ሰበለበን ያለው ስቶር ዘመድ አለህ ስሙ አስፈላጊ በሆነ ሰዓት ይወጣል እሱ እዚህ ዶላር ይቀበላል እዛ ወንድም ብር እየሰጠ ዶላር የኢትዮጵያን ብር አሽሽተ አምጥተሃል እዚህ ያ የኦሮሞ ገንዘብ ነው ያ የኦሮሞ ደም ነው ያ ምንድነው ቤትን ሸጠዋል እናቃለን አዲስ አበባ የነበሩት 2 ቤት እንዲሸጥ ከዛ በኋላ ገንዘቡ ወንድም ወኪል ነው ገንዘቡን ወንድም እዚህ ዶላር ሲቀበል የጁነዲን ዘመድ የራሱ ያገሩ ሰው ነው ሰውየው ሲቀበል እዛ ደግሞ በብር እንዲሰጥ አድርጋል ይሄን ኢንፎርሜሽን እኔ በተጨባጭ አለኝ አይገርምም በተጨባጭ ዛሬ ትላንትና ደግሞ ኢሳት ላይ መተት ተዘበራርቃለ ይሄ እኮ ችግሩ እኮ ምን አለ መሰለ ምንድነው ያህያ ቆዳን የለበሰ ጅብ እንጂ አይሆንም ይባላል ያህያን ቆዳ የለበሰ ጅብ እንጂ አህያ አይሆንም ጁነዲን ሳዶ ጁነዲን ነህ እንጂ ዛሬ መተዚ ኢሳትና ቪኦኤ ላይ እንትን ብትለፈልፍ የሚያዳምጥ ሰው የለም አዎ የተወሰኑት አንተን ብጤዎች እንትን የሚያደርጉ ሊያዳምጡ ይችላሉ ነገር ግን አንተ የኦሮሞን ህዝብ መጀመሪያ ጓደኞችህ አሁን በቅርብ ስላንተ ጓደኞች ይናገራሉ በቅርብ ጁነዲን ሳዶ ማን ነው ምንድነው እንዴት ነው የሚል ያንተ የቅርብ ሰዎች እዛው አብራቸው ማን ነው ኦፒዲ ውስጥ ሲሰራ የነበረ ከበፊትም የሚያውቁ ሰዎች ይነግሯል አሁን አንተ ቪኦኤ ላይ የሚሆን ኢሳት ላይ ስትጠየቅ ከሁሉ ከደሙ ንጹህ ነኝ ብለን የተናገርከው አንተ ግን እጅ ላይ ደም አለ ደሞች ምንድነው የአንደኛ የብለድ ማለት ምንድነው መሬት ኦሮሞ ለስንት አመት መሬቱን ይዞ ስንት አመት ግብር እየከፈለ ሲኖርበትን የነበረ መሬት አፈናቅለህ አንተ ሸጠህ እጅ ላይ ገንዘብ ማለት ያ ማለት ብለድ ነው ያ ደም ላብ ሳይሆን ብለድ ነው ደም ነው ያንን ዘርፈ መጣል ዛሬ ልክ ስኔክ እንደ እባብ እየተለሳለስክ እኔ በዛ ሰዓት ላይ ተቃውሜ ነበረ ይሄ ነገር ይደረግ ሲባል ተቃውሜ ነበረ ይሄ ነገር ሲደረግ ተቃውሜ ነበረ ምንም የተቃወምከው ነገር የለም ባይገርም 100% እናስፈጽማለን ያለ መለስ ምን ብሎ ጠየቀ አንተን
ይሄ የማስተር ፕላኑ መጀመሪያ ህዝብን አወያይታችኋል ወይ? ህዝብ ማወያየት ያስፈልጋል ማስተር ፕላኑን ከመፈጸሙ በፊት ብሎ ሲናገር አንተ መልስ ምንድነው የመለስክለት? ምንም ችግር የለም ህዝቡ ይቀበላል። ህዝቡ እንዴት አድርጎ ነው የሚቀበለው? የት ያቅልሃል ስላንተ ማስተር ፕላን? አንተ ስለምትሰራው ሽሩድ የት ያቅልሃል? ህዝቡ የት ያቅልሃል ስላንተ? ስላንተ ምንድነው ስላንተ አንተ ማስተር ፕላን የሰራው ሽሩድነት ገበሬው ምንድነው የሚያቅልህ? ገበሬውን ሰብስበ አነጋግራል ስለ ማስተር ፕላኑ ይሄን ልናረግ ነው ብለህ አይደለም። ጁነዲን ሳዶ አንተ እንትን ያልካት ይሄ ታይሚንግ ቦምብ በሚባል አለ ቀብራው የመጣው ነው ዛሬ ትልቅ ችግር ኢትዮጵያ ውስጥ የፈጠረው ትልቅ ችግር። የገበሬ ልጆች ያፈናቀልክ አንተ፣ ገበሬዎችን ያፈናቀልክ አንተ። በአንተ ጊዜ ነው ይሄ ነገር ሁሉ የሆነው። መሬት ተሸጦ ያለቀው፣ ለገጣፎ ላይ የተሸጠው፣ ሰበታ ላይ የተሸጠው፣ ጀሞ ላይ የተሸጠው፣ ፉሪ ላይ የተሸጠው፣ ደብረዘይት ላይ የተሸጠው ቤት በማን ዘመን ነው? በአንተ ጊዜ እኮ የተሸጡ ቤቶች ናቸው እኮ ዛሬ። አሁን እኮ መሬት የለም። በአብዛኛው የአዲስ አበባ ዙሪያ ያሉትን ቤቶች እኮ መሬቶች በአንተ ዘመን እኮ ነው የሸጥከው። ይሄንን ለምን ትዋሻለህ? ለምን ይዋሻል? ይጋለጣል እኮ ህዝብ እኮ ያውቃል ምን ስታረግ እንደነበረ። እዛ ከኢህአዴግ ጋር ስታረግ እንደነበረ ማንም ሰው ያውቃል ደንቆሮ ካልሆነ በስተቀር። እዚህ መጥቶ ከናንተ ጋር ችግሩ ምንድነው? እዛ ከኢህአዴግ ጋር ሲሞዳሞድ ይቆይና በኋላ በሙስና ይሁን በሌብነት ይሁን በማጅራት መምታት ይሁን ሲባረር፣ እንደውም አንተ ኢህአዴግ ውስጥ መቆየትህ መባረርህ በጣም ትልቅ ነገር ነው። አንተን የመሰሉ ሰዎች ናቸው አሁን ኢህአዴግ ማጥራት ያለበት ከውስጡ